መስቀል ነው መሰሉ ታውቃችኋል? ጎበዝ ያው እዛ ጋር አሪፍ ነው እሱ ጎበዝ መስቀል ነው ሽምሰሩት በእጃችሁ እቺን ይኸው ቀጥታ አረጓታላችሁ ከዛችን ይኸው እንደዚህ መስቀል ነው የምታረጉት ጎበዝ ትንሽ አጠጋጋት ዛሬ አይታችሁ ለምዳችሁ ነው እስኪ አርገው እንደዚህ አትፍራ እንደዚህ ጎበዝ በጣም ጥሩ ጎበዝ እንዳላችሁ እዚህ አካባቢ እስኪ እዚህ ጋርስ ይኸው እንደዚህ አርጓ አትፍሩ ጋሼ እንዴት ነው የሚያማትቡት ይኸው እስኪ እንደዚህ ጆተን እንዲያርጉ እስኪ ጎበዝ በቃ ማትችሉ ይኸው ከዚህ አንድ ብቻ በቃ እሺ አሁን እናማትባ ከፍ አድርጉት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ አንዴ ማማተብ ትርጉም ልንገራችሁ ከዚህ ጠይቃችኋለሁ ጠይቄው ግን በትክክል ያወቀ ሰው ምግብ 2 ጊዜ ነው የሚበላው ተስማማላችሁ ስንት ጊዜ ነው የሚበላው ግን እዚህ ጋር ወጥቶ የምናገረውን በትክክል ማብራራት የቻለ 2 ጊዜ ይበላል ማለት ነው አሁን ምነግራችሁ ነው ማማተብ ትርጉሙን ነግራችኋለሁ እንደዚህ ማለት ነው ከዛ በትክክል ሰምቶ ወጥቶ የሚያስረዳኝ ካለ 2 ጊዜ ይበላል ማለት ነው ስንት ጊዜ አልኳችሁ እስኪ ገና ሳልጀምር እኔ በትክክል አብራርቼ 2 ጊዜ ይበላል የምትሉ እስኪ በራሳችሁ የምትተማመኑ እጃችሁን አሳዩኝ እስኪ ይማቁታ እኮ መጀመሪያ ይወሳሉ የሚያውቃሉ ይማቁታ ደግሞ አስረስ ነው መጀመሪያ እስኪ የሚያውቃለ እኔ ሳልነግራችሁ ማማተብ ይማቁታ ደግሞ አስረስ ሌላ የሚያውቅ ሰው አለ አጨብጭቡለት እሺ በቃ አጨብጭቡለት እሺ ቅዱስ ወላሂ በቃ ወይ አንዴ ድምፅ እኔ የጠየቅኳችሁ እንደዚህ ማማተብ የምትችሉ እሱ ሁላችሁም ትችላላችሁ ይሄ እኮ ቀላል ነው ትርጉሙ ምን ማለት ነው ገብታችኋል ትርጉሙ እንደዚህ ማድረጋችን ትርጉሙ ምንድነው እሺ ዝጋ መክብብ ነው ስርዓት አስጠብቁ የሚያወራ ሰው ካለ ግን እናስወጣለን ጥንቃቄ አድርጉ እሺ 2 ጊዜ ነው የሚበላው ሰምታችሁኛል አይደል በትክክል ማስረዳችሁን የምትይዙ እሺ አሁን በዚህ መስመር ላላችሁ ላሳያችሁ እዛም ያላችሁ ያያችሁ አንዴ ወደዚህ በስመ አብ ወወልድ ስንል ወይ አትበሉ ከላይ ወደ ታች አይደል የምናደርገው በስመ አብ ወወልድ ማለት ከላይ ወደ ታች ስናረግ
ከሰማይ ሰማያት ክርስቶስ ኢየሱስ ክርስቶስ ተወልዷል አይደል? ከድንግል ማርያም ከየት ነው የመጣው? ከሰማይ ወዴት? ስለዚህ ከላይ ወደ ታች ስናረግ ምን ማረጋችን ነው? ክርስቶስ ከሰማይ ወደ ምድር መጣ ማለታችን ነው። ልጠይቃችሁ፣ ከላይ ወደ ታች ስናረግ ምን ማለታችን ነው? ክርስቶስ ከሰማይ ወደ ምድር ከድንግል ማርያም ተወለደ ማለታችን ነው። አሁንም ልጠይቃችሁ፣ ከላይ ወደ ታች ሳረግ ምን ማለታችን ነው? ትርጉሙ ምንድን ነው? ቆይ እዚህ ጋር ያላችሁትን ብቻ ነው። ከላይ ወደ ታች ሳረግ ክርስቶስ ከሰማይ ወደ ምድር እንደመጣ ምሳሌ ነው ብያችኋለሁ። አሁን ልጠይቃችሁ አንዴ፣ ከላይ ወደ ታች ማድረግ ምን ማለት ነው? በጣም እዛ ጋር በጣም እየሰሙኝ ነው። እሺ፣ ሁለተኛ ደግሞ በስመ አብ ወወልድ ካልን በኋላ ወመንፈስ ቅዱስ አሐዱ አምላክ አሜን እንላለን። እንዲህ ካረግን በኋላ ከግራ ወደ ቀኝ ነው የምናደርገው። ከግራ የመጀመሪያ ከላይ ወደ ታች አይደለ? ከዛስ ከግራ ወደ ቀኝ ማድረጋችን ደግሞ አዳምና ሔዋን ባጠፉት ጥፋትና በደል መሰረት የሰው ልጆች ሁሉ ወዴት ነበር? ወደ ሲኦል ይገቡ ነበር። ክርስቶስ ተወልዶ ከሲኦል ወደ ገነት መልሶናል ማለት ነው። ከሲኦል ወደ ገነት። ሲኦል ደግሞ ግራ ናት። ግራ ማለት ምን ማለት ነው? ጠማማ አይደለ? ጥሩ ያልሆነ ነገር ነው። ሲኦልም ጥሩ ያልሆነ ነገር ነው። ስለዚህ ከሲኦል ወዴት መለሰን? ክርስቶስ ወደ ገነት አይደለ? ስለዚህ ከግራ ወደ ቀኝ ማድረጋችን ከሲኦል ወደ ገነት እንደመለሰን ምሳሌ ነው። ልጠይቃችሁ፣ ከግራ ወደ ቀኝ ማድረጋችን ምንድነው ምሳሌው? ክርስቶስ ከሲኦል ወደ ገነት እንደመለሰን። ድጋሚ አልደግምላችሁም። ከግራ ወደ ቀኝ ማድረጋችን ከክፉ ከግራ ከጨለማ ወደ ገነት ወደ ቀኝ ወደ ተሻለ ነገር ክርስቶስ አሸጋግሮናል ማለት ነው። አንዴ የመጨረሻ ልትገምላችሁ። ከላይ ወደ ታች ማድረጋችን ክርስቶስ ከሰማይ ወደ ምድር መጥቶ ከድንግል ማርያም እንደተወለደ ምሳሌ ነው። ከግራ ወደ ቀኝ ማድረጋችን ደግሞ ከሲኦል ወደ ገነት እንደመለሰን ምሳሌ ነው ማለት ነው። ጨርሻለሁ እዚህ ጋር። በኋላ በትክክል ያልኩትን በትክክልም አይሁን ትንሽ ግን የተወሰነ ያብራራ ሰው 2 ጊዜ ነው የሚመገቡ። ጠብቁኝ አንዴ እዚህ ጋር ላስፈታችሁ። ያው ሰምታችኋል እናንተ፣ ድጋሚ ነው የምነግራችሁ። አንዴ ከዚህ ወደዚህ ስናረግ በስመ አብ ስንል ከላይ ወዴት ነው? ወደ ታች አይደለ? ከላይ ወደ ታች ምሳሌነቱ ክርስቶስ ከሰማይ ወደ ምድር መጥቶ የሰውን ስጋ ተዋህዶ ከድንግል ማርያም ተወልዶ ሰውን አድኗል አይደለ? ከየት ነው ክርስቶስ የመጣው? ልክ እንደኛ ብቻ ነው? ሰው ብቻ ነው ክርስቶስ? አምላክም ነው አይደለ? ስለዚህ ከሰማይ ወዴት ነው የመጣው? ስለዚህ ከላይ ወደ ታች እናደርጋለን። ይሄ ምሳሌው ነው። ሁለተኛ ምሳሌው ደግሞ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ስንል ከግራ ወደ ቀኝ እናደርጋለን። የዚህ ምሳሌ ደግሞ ከሲኦል ክርስቶስ ነፍሳትን ሁሉ ወደ ገነት አሸጋግሯል አይደለ? ግራ ደግሞ ምንድነው? ክፉ ነው። ግራ በመጥፎ ይመሰላል፣ ጨለማ ነው። ሲኦልም ጥሩ ቦታ አይደለም አይደለ? ስለዚህ ከግራ ወዴት? ወደ ቀኝ ወደ ተሻለው ቦታ ወደ ገነት ክርስቶስ እንዳመጣን እየመሰከርን ነው ማለት ነው ለአሕዛቡ። አሁን አንድ ሰው እንዲህ ሲያደርግ ዝም ብሎ ተራ ነገር እንዳይመስላችሁ እሺ። ክርስቶስ ከሰማይ ወርዷል ማለቱ ነው። ከሲኦል አድኖናል ማለቱ ነው። እሺ፣ ማማተብ ትርጉሙ ያ ነው። ስለዚህ አሁን የተናገርኩትን በትክክል የሚያብራራ ሰው 2 ጊዜ ይመገባል ብለናል። ስለዚህ እኔ በትክክል አብራራለሁ የሚል እጁን ያወጣ። በዚህ መስመር ብቻ 2 ይሰጣል። አዎ እጁን ያወጣ። ቆሞ እዚህ ጋር ካብራራ በትክክል እሺ። አንድ ቆይ፣ ሌላስ ተጨማሪ ሰው እዚህ ጋር ብቻ በትክክል የሚያብራራ በተሳሳተም ችግር የለውም። ግን ሙከራ ያደረገ ሰው ራሱ 2 ጊዜ ነው የሚመገበው። እሺ 2 ነው ውጡ። 2 የመጀመሪያውን ጊዜ ነው ያልከውሳ ይለፉ በቃ ይለፉ። ልክ ነው ይለፉ። እስኪ ንገራቸው። በስመ አብ ማለት እግዚአብሔር ከላይ ወደ ምድር ወደኛ ድምፅን ከፍ። በስመ አብ ማለት ኢየሱስ ክርስቶስ ወደኛ ወደ ምድር መጣ ማለት ነው። እሺ ወልድ መንፈስ ቅዱስ አምላክ አሜን ማለት ደግሞ ከቀኝ ወደ ግራ ማለት ከክፉ ከግራ ወደ ቀኝ ማለት ለኛ ከጨለማ ወደ ብርሃን ወደኛ። አጨብጭቡለት፣ አጨብጭቡለት። ስለዚህ 2 ጊዜ ነው የሚመገበው። ያዙለት። አንድ ቦታ ይቀመጡ። ችግር የለም እናውቀዋለን። እሺ ቆይ ዝም በሉ። ድምፅን ከፍ በስመ አብ ማለት አንድ ቦታ ይቀመጡ። ከፍ አድርጉ። አይሰማቸውም እነሱ። ለነሱ ነው የምታስረዳው። አትፍራ። ለነሱ ማለት ከላይ ፈጣሪ መጣ ማለት ነው። ከዛ ደግሞ ከወልድ ማለት ደግሞ
ጎበዝ አትፍራ። ከግራ ከዛ ወደ ቀኝ አደረገን። ከዛ በኋላ ምንድነው ከግራ ወደ ቀኝ ግራ የነበረው ከጨለማ ከክፉ አውጣን። አጨብጭቡ። ሌላ አለ? ሌላ አለ? እሺ ከዚህ የሚያብራራስ አትፍሩ። ብትሳሳቱ ችግር የለውም። ማን አለ? ሞክሩ ሞክሩ። አትፍሩ። ሞክሩ። የሚሞክር የለም። በቃ ከላይ ወደ ታች ምን እንደሆነና ከግራ ወደ ቀኝ ምን እንደሆነ ትርጉሙን እኮ ነው አሁን የነገርኳችሁ። መናገር ነው፣ ሌላ ነገር የለውም። አትፍሩ። ነይ ፈረንጅ ተነሽ። ነይ ነይ፣ አትፍሪ። ጋሽ አይሞክሩ ይሞክሩ። አትፍሩ። እሺ ክርስቶስ ከሰማይ ወርዶ ወደ ምድር ገባ ማለት ነው። ከዛ ደግሞ ወደ ቀኝ ማለት ከሲኦል ወደ ገነት። በቃ አጨብጭቡላቸው። ሌላስ? እሺ በቃ ልንጨርስ ነው። የለም ሌላ ሰው። ስለዚህ እዛ ጋር ስንት ሰው አለ? እዚህ ጋር አንድ ሰው ሁለት ጊዜ ነው የሚመገቡት ማለት ነው። ሌላ አንድ ጨዋታ ላጫወታችሁ። እነሱ ለብቻ ይውጡና ይዛ ይቀመጡ። እናውቃቸዋለን፣ ችግር የለም። ሁለት ይበሉት ደግሞ ይዛ አንድ ጨዋታ የመጨረሻ። አሁንም ድጋሚ ነው የምትመገቡት። መንፈሳዊ ነገር ለራሳችሁ ጥቅም ነው። አሁን ደግሞ ወጥቶ መዝሙር መዘመር የምትችሉት የምታውቁትን መዝሙር ወጣችሁ መዘመር የምትችሉ ሁለት ጊዜ ነው የምትመገቡት ማለት ነው። ነይ ነይ እምዬ ማርያም ማለት ትችላላችሁ። የምታውቁትን መዝሙር ትልሻችሁ ማን አለ? ቆይ በፍቃዳችሁ እዚህ ጋር ነይ ነይ፣ ውጪ ችግር የለም። ነይ አትፍሪ፣ ነይ አትፍሪ። ዘምር እንጂ ነይ። ትንሽ ብቻ ነው የምትዘምሩት። ነይ ፈረንጅ ፈረንጅ አትፍሩ። መዝሙር ፈረንጅ በቃ ጨብጭቡለት። ተመልሰው ነበር እንዴ? ስለዚህ ሁለት ጊዜ ነው የሚመገበው። እሺ ሌላ? እሺ ና ጎበዝ፣ ይኸው እዚህ ጋር አዘጋጅ። አጨብጭቡለት። ዛሬ ቆመናል በኪዳነ ቃል ጎበዝ፣ አጨብጭቡለት። ሌላስ? ሴቶችስ ነው እዛ ጋር ጌዶፋ የሚችል ባላባኒ ሲሚል እዚህ ጋር የለም። ችግር የለም። እሺ አሁን ሰዓት እንዳንገል ጸሎት እናድርግና እንጀምር። ሁላችን ለጸሎት እንዘጋጅ። ተነሱ፣ ቆም በሉ። እሺ ፊታችሁን ወደዛ። ጸሎት እናደርግ ዝም በሉ። እሺ እናማትብ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ አምላካችን በቸርነትህ በምሕረትህ እስከዚህ ሰዓት ስለጠበቅከን እናመሰግናለን። አቤቱ አምላካችን አባታችን ቀሪውን ጊዜ በቸርነትህ ባርክልን። ሀገራችን ኢትዮጵያ ሰላም አድርግልን። ቤተ ክርስቲያናችንን ጠብቅልን። አባቶችን ጠብቅ፣ እናቶችን ጠብቅልን፣ ሕፃናቱን ጠብቅልን።
ወንድሞችን እህቶችን ጠብቅልን፣ እኛንም ጠብቀን ፍጻሜያችንን አሳምር። ወደ ሲኦል ወደ ሰፊው መንገድ እንዳንጓዝ በጠባቡ መንገድ እንድንጓዝ ወደ ገነት እንድንጓዝ በመልካሙ ስራ ሁሉ እንድንጓዝ ቸርነትና ምሕረት ታግዘን። አገራችንን ሰላም አድርግልን። የታመሙትን ማርልን፣ ያዘኑትን አጽናናልን። የሞቱትን በአብርሃም በይስሐቅ በያዕቆብ እቅፍ አሳርፍልን። ሕፃናቱን ሁሉ አሳድግልን። መጨረሻችንን አሳምርልን። ኃጢአትና በደላችንን መተላለፋችንን ሁሉ ይቅር በለን። የሁላችንን መጨረሻ እንድታሳምርልን መርሃ ግብራችንን በሰላም እንድታስጨርሰን ቅዱስ ስምን እንዲያል እንጠራለን። አባታችን በሰማያት የምትኖር ሰላምታ ላንቺ ይገባሻል፣ ከሴቶች አንቺ የተባረክሽ ከተወደደው ልጅ ከጌታችን ከኢየሱስ ክርስቶስ ይቅርታና ኃጢአታችን ዘላለም ጸሎታችንን አምላካችን እግዚአብሔር ይቀበልልን። አጭር መዝሙር እንዘምርና ወደ ማዕዱ እንሄዳለን ማለት ነው። እሺ፣ እግዚአብሔር ይመስገን እያልን እናመሰግናለን። ሁላችሁም እያጨበጨባችሁ እያሸበሸባችሁ እንዘምራለን። እሺ፣ እግዚአብሔር ይመስገን፣ እግዚአብሔር Ethiopia
እልል እያላችሁ እግዚአብሔርን አመስግኑ ሁላችሁ። ስለዚህ ተረጋጉ። ለሁላችሁም ይበቃል። እሺ ህፃናትን ጨምሮ አሁን ማነብላችሁ ቃል መዝሙረኛው ዳዊት የተባለ ትልቅ አባት አለ። እግዚአብሔርን በበገና በመዝሙር የሚያመሰግን አባት መጽሐፍ ቅዱስ ላይ ያለ ማለት ነው። ለእናንተ ለድሆች ለችግረኞች እግዚአብሔር አመልክቶት የጻፈው መጽሐፍ ቅዱስ ላይ ያለን ቃል ነው ማነብላችሁ። እሺ እንደዚህ ይላል። እግዚአብሔር ነው ይሄን ቃል ለእናንተ የተናገረው። እሺ እኔ የምለውን ትላላችሁ። ምስኪን አይሰማም ድምጻችሁ። ምስኪን ፈጽሞ አይረሳም፣ የድሆችም ተስፋ ለዘላለም አይጠፋም። ይሄ ቃል መጽሐፍ ቅዱስ ላይ ያለ መዝሙረ ዳዊት 9:18 ላይ ያለ ቃል ነው። ምን ይላል? እግዚአብሔር ምስኪን ፈጽሞ አይረሳም። እናንተ እኮ ምስኪኖች ናችሁ አይደለ? ምስኪን ናችሁ ግን ፈጽሞ አይረሳም። ሰው ሊረሳችሁ ይችላል። እግዚአብሔር ግን ይኸው በቃሉ ምስኪን ፈጽሞ አይረሳም። ከዛ ምን ይላል? የድሆች ተስፋ ለዘላለም አይጠፋም። የድሆች ተስፋ ለዘላለም አይጠፋም። ስለዚህ እግዚአብሔር ምስኪንን ፈጽሞ አልረሳም ብሎ በቃሉ እየተነገራችሁ ነው። አይዟችሁ። እሺ ሰው ቢረሳችሁ ሰው ቢጥላችሁ እግዚአብሔር ይጥለኛል እንዳትሉ ራሳችሁ ጠብቁ። እሺ ሁለተኛ ቃል ከኔ ጋር ትላላችሁ። እግዚአብሔር በሉ ለችግረኛው ፍርድን ለምስኪኑ መብትን እንዲያደርግ አውቃለሁ ይላል። ይሄንንም ቃል መዝሙረኛው ዳዊት ነው። ብዙ ጊዜ መዝሙረ ዳዊት የሚባል መጽሐፍ አለ መጽሐፍ ቅዱስ ላይ ስለ ድሆች ስለ ችግረኞች በደንብ ነው የሚያነሳው። ችግራችሁን ያውቃል። ምንድነው? እግዚአብሔር ለችግረኛ ፍርድን ለምስኪኑ መብትን ያደርጋል እያለ ነው። አሁን እናንተ ገንዘብ ስለሌላችሁ የተለያየ የመንግስት ተቋማት ብትሄዱ ልብሳችሁን አይተው የሆነ ነገራችሁን አይተው አያስተናግዷችሁም፣ ይንቋችኋል አይደል? እግዚአብሔር ግን ይኸው መብታችሁን ይጠብቃል ነው። ስለዚህ አይዟችሁ፣ በሰው አትመኩ፣ እግዚአብሔር ለእናንተ ያስባል። እሺ ሌላ ቃል ልጨምርላችሁ። እኔ ምለውም ትላላችሁ። ከነገስታት አይሰማም። ከነገስታት ጋር ያስቀምጣችሁ ዘንድ የክብርንም ዙፋን ያወርሳችሁ ዘንድ ምስኪኑን ከትቢያ ያነሳል፣ ችግረኛውንም በጉድፍ ያነሳል። አያችሁ፣ እግዚአብሔር እኮ ነው ምንድነው የሚለው? ምስኪኑን ከትቢያ ያነሳል። ትቢያ ማለት ቆሻሻ ነው። አሁን አንዳንዶቻችሁ የምታድሩት ጫካ ውስጥ ነው፣ ቆሻሻ ውስጥ ነው አይደል? ይኸው ቃሉ ምስኪኑን ከትቢያ ያነሳል እያለ ነው። አንድ ቀን እግዚአብሔር ያነሳችኋል። እሺ ምናልባት እዚህ ጎዳና እንዳላችሁ ጎዳና ላይ ላትሞቱ ትችላላችሁ። እሺ ተስፋ ይኑራችሁ። ባለፈው እዛ ሰብስበን ስናናገራችሁ ነበር። እንደዚህ አድርጉ። በጣም እስኪ ከዚህ ጸሎት የሚያደርጋለ ከመተኛቱ በፊት ጸሎት የሚያደርጋለ እስኪ ሳትዋሹ እስኪ እጃችሁን አሳዩ። እስኪ 1 2 ሳትዋሹ 3 4 5 6 7 8 10 በጣም ጥሩ ጎበዞች ናቸው። እንደዚህ ብላችሁ ጠይቁት። እሺ እግዚአብሔርን ከመተኛታችሁ በፊት አሁንም አድምጡኝ። እግዚአብሔር እኔን አይሰማኝም እንዳትሉ። ሰው ነው እንጂ ድሆችን የሚንቀው እግዚአብሔር አይንቅም። እሺ ጸሎትን እግዚአብሔር እኩል ነው የሚሰማው። ከመተኛታችሁ በፊት እኔ ጠይቃችኋለሁ መንገድ ላይ ታገኛችሁ። እግዚአብሔር ሆይ ቀን አውጣልኝ ብላችሁ ጸልዩ። እሺ ምን ብላችሁ ጸልዩ ያልኳችሁ? እግዚአብሔር ሆይ ትልቅ ጸሎት ነው። ምን ማለት ነው? ለምሳሌ አንድ ባለሀብት መጥቶ በዚህ መንገድ ትልቅ መኪና ይዞ እስኪ ብሎ ወስዷችሁ ገንዘብ ሰጥቷችሁ ቤት ሰጥቷችሁ ሊያኖራችሁ ይችላል። ታውቃላችሁ አይደለ? ቀን አወጣላችሁ ማለት ያ ነው። ባለሀብት ነው ያን ቀን። እግዚአብሔር ካወጣላችሁ ግን ከዛ የተሻለ ነው። ምክንያቱም ባለሀብቱ መኪና ይኖረዋል፣ ገንዘብ። እግዚአብሔር ግን ሰማይና ምድር ያሉት ባለጸጋ ነው አይደለ? ስለዚህ እግዚአብሔር ቀን አውጣልኝ በሉት። የጠየቃችሁትን በስውር አድምጡኝ። ቆይ በስውር የጠየቃችሁትን በግልጽ ይሰጣችኋል። እሺ አንዳንዶቻችሁ አብዛኞቻችሁ በሱስ ነው ያላችሁት። ችግር የለም፣ በሱስ እያላችሁም እግዚአብሔር ይሰማችኋል። እሺ እኔ ሱሰኛ ነኝ፣ መጠጥ ጠጣለሁ፣ እግዚአብሔር ንቆኛል እንዳትሉ። እሺ ከእናንተ በላይ እኛ ነጠላ የለበስነው ነን። እሺ ብዙ ኃጢአት የምንሰራው። እሺ ስለዚህ ጸሎት አድርጉ። ከመተኛታችሁ በፊት ምን ብላችሁ ጸልዩ? ምን ብላችሁ ጸልዩ አልኳችሁ? ቀን አውጣልኝ። በቃ ይሄንን ጸልዩ። እሺ ሌላ ደግሞ እግዚአብሔር ሆይ እኔ ደካማ ነኝ፣
አሁን እስኪ እዚህ ውስጥ ከፍተኛ በሽታ ብትታመሙ ሆስፒታል እኮ ከፍተኛ ገንዘብ ነው የሚጠይቁት ታውቃላችሁ አይደል? በየትኛው ገንዘባችሁ ነው የምትታከሙ? ባለሀብቱ ለክፉ ቀን ብሎ ለሕክምና ገንዘብ ያስቀምጣል ታውቃላችሁ አይደል? በሚሊዮን ቤት በሺዎች ቤት ለሕክምና ብሎ ገና ላልታመመው ለወደፊቱ ፈርቶ ገንዘብ ያስቀምጣል። እናንተ ታስቀምጣላችሁ እንዴ? ማን ነው ተስፋችሁ? አደገኛ በሽታ ቢይዛችሁ ምንድነው የምትሆኑ? ማን ነው ተስፋችሁ? ሆስፒታል ሄዳችሁ 100 ሺህ 200 ሺህ ብር አውጥታችሁ መታከም ትችላላችሁ? ስለዚህ ተስፋችሁ ማን ነው? እግዚአብሔር ከሆነ ስትጸልዩ ካልታሰበ በሽታ ከማልችለው በሽታና መከራ ሰውረኝ ብላችሁ ጸሎት አድርጉ። እሺ ትልቅ ጸሎት ነው። ሌላኛ ደግሞ ስትጸልዩ የምትናገሩት ምንድነው? መጽሐፍ ቅዱስ ላይ እንደናንተ አንዳንዶቻችሁ ምናልባት ማለት ነው እንደኛ ማለት ነው እንደኛ ወንበዴ የሆነ ሰው ነበረ፣ የሚጠጣ ሰው የሚገድል ሰው ነበር። ከክርስቶስ ጋር በተሰቀለ ጊዜ በመንግስት አስበኝ ብሎ ጸልዮ ነበረ። ክርስቶስ ግን አስቀድሞ ከማናቸውም በላይ ያንን ኃጢአተኛ ሰው ነው ገነት ያስገባው። ስለዚህ ምን በሉት? ክርስቶስ ሆይ በመጣ ጊዜ ክርስቶስ ዳግመኛ እንደሚመጣ ታምናላችሁ አይደል? ይመጣል እኮ ሁሉንም ያሳልፋል። ሀብታም የለ ድሃ የለ፣ ሁሉ ወደ ሰማይ ነው የሚሄደው። ስለዚህ በዛ ጊዜ በመጣ ጊዜ በመንግስት አስበኝ በሉ። ትልቅ ጸሎት ነው። እሺ እስኪ አንድ ጥያቄ ልጠይቃችሁ። ከዚህ በፊትም ጠይቄዋለሁ፣ ግን ሳትዋሹ ነው የምትናገሩት። እሺ የሚሰማችሁ እስኪ እዚህ ውስጥ ስትሞቱ ሲኦል ነው ገነት ነው የምትገቡት? እስኪ ቆይ ገነት የምትሉ እኔ ስሞት ገነት ነው የምገባው የሚል ሰው እጁን ያሳይ። ወይም ደግሞ እኔ ስሞት ሲኦል ነኝ የሚል ሳትፈሩ፣ ስለዚህ እኔ ስሞት ገነት ነው የምገባው የሚል እምነት ያለው ሰው እጁን ያሳይ። ቆይ አንድ እሺ 2 3 4 5 6 ቆይ እኔ ስሞት ሲኦል ነው የምገባው የምትሉስ ብላችሁ መታሙ እጃችሁ አለ እሺ ሲኦል ልግባ ገነት ልግባ እግዚአብሔር ነው የሚያውቀው ብላችሁ መታሙ እሺ አዎ አንድ ሰው ቆይ እኛ እንኳን የዛሬና የነጋችንን ማናቅ ማለት ከነጋችን ማደራችን እናውቃለን እንዴ? ተረሻችን የሚያውቀው ማለት ነው። ስታምኑ ምን ብላችሁ ማመን አለባችሁ መሰላችሁ? እግዚአብሔር እናንተ ሲኦል ማለት ሲኦል ማለት ሰፊ የእሳት ባህር እንደሆነ ታውቃላችሁ? ትሎቹ የማይጠፉበት እሳቱ የማይጠፋበት ትሎቹ የማያንቀላፉበት እንደሆነ መጽሐፍ ቅዱስ ይናገራል። አንድ ሰው ሲኦል ገባ ማለት እዛ እሳት ውስጥ ገባ ማለት ነው። እግዚአብሔር እዛ ውስጥ ይከተኛል ብላችሁ ነው የምታምኑት ነው? ስለዚህ እግዚአብሔር ባህሪ ነው። ለጊዜ እንሆናለን አይገድለኝም ብላችሁ ነው ማመን ያለባችሁ። ይሄ ሲባል እግዚአብሔር ባህሪ ነው ሲባል ኃጢአት እየሰራን እንደልባችን እንመላለስ ማለት አይደለም። እሺ ንስሐ እየገባን እግዚአብሔርን በጸሎት እየጠየቅን ከኃጢአት እየራቅን ነው መኖር ያለብን። እሺ ስለዚህ ለእናንተ ተስፋችሁ ማን ነው? ተስፋችሁ ማን ነው? ስለዚህ እንዳትረሱ። በዛሬው ትምህርታችን ምንድነው የተረዳችሁት? ጸሎት ከመተኛታችሁ በፊት ሁላችሁ መጸለይ ያለባችሁ። ስትጸልዩ ደግሞ ቀን አውጣልኝ እያላችሁ እሺ መጨረሻችን አሳም በመንግስት በመጣ ጊዜ ሞተን አሳምረኝ ማለት ነው። ይሄን ጸሎት እንዳትረሱ እሺ። በቃ ስለ ቃሉ አምላካችን እግዚአብሔር የተመሰገነ ይሁን። እልል እያላችሁ ለእግዚአብሔር ክብርና ምስጋና ስለዚህ አሁን ሁለተኛው ለትልልቆች ይሰጣል። ተረጋጉ እሺ። ህፃናት ግን ቅድም ስለደረሳችሁ ይበቃችኋል። ጋብርታችሁ በየወሩ በየዓመቱ ሰላም አድርጋችሁ ዛሬ እኛ ሰጠቁ ሚካኤል አንተ እስቲ ከፍ አድርጋችሁ እኛ በላቁ ሚካኤል አንተ የምጠብቅ የነገ ወጣት ትልቅ ሰው አድርግልኝ። ክፉን ታይነካ በዚህ መባሴ እኛ እንደምታርጋ አድርግልኝ። እኛ አርጋችሁ እናንተ እኛ መገባችሁ እናንተ በጋችሁ ፈጣሪ መግባችሁ ከዘላለምን ሚካኤል ሙላችሁ ዛሬ አመትም አርጋችሁ ጌታው ክፉን ታይነካ ከክፉ ሰው ሰላም አድርጋችሁ በቃኛ ያዝልኝ። በሰላም ሚካኤል የተባለች እህት ይሄንን ድግስ አስተባብራ ነው ያደረገችው። ስለቷ ተሰምቶ ቅዱስ ሚካኤል መርቋት። እሺ መርቋት ልመስጣችሁ እናንተ በየወሩ በየዓመቱ
ከቤተኛ ጠርታችሁ ነው። እኛ ያስበን ነገር እናንተ ያስባችሁ ነው። እስካብር እናንተ አስባችሁ እኛ ይሰጣችሁ። እስካብር እናንተ ከፍ አድርጋችሁ እስካብር ስታችሁ ቅዱስ ሚካኤል ከፍ አድርጋችሁ እኛ መገባችሁ እኛ የሰጣችሁ እኛ ያሰጣችሁ እናንተ ከፍ አድርጋችሁ እስካብር ቅዱስ ሚካኤል እናንተ ከፍ አድርጋችሁ እስካብር ስታችሁ እስካብር ተባረካችሁ። ቤተ ሚካኤል ይመስጣት እኔም እኮ አንዴ ልመርቅ መርቋ ኢተ ሚካኤልም ሰላምና ብልጽግና ይስጣት። ሰላምና ደጉ ይሁናት። እንቅፋት እንዳይነካት፣ በረካ ይግባት፣ ጸጋ ይግባት። ሁሉም ብሩክ ይሁናት። የተከፈለው ዘሩን ይባላል።